ሰላም ተማሪዎች እንኳን ወደ ኦንቱ ቱቶር ዩቲዩብ ቻናል በሰላም መጣችሁ። ይህ ክፍል 3 የመጨረሻ ክፍል ነው። 10 ጥያቄዎችን እንሰራለን። ከዚህ በፊት የተሰሩ ብዙ ጥያቄዎች አሉ። ስለዚህ እነዚህን ጥያቄዎች ፕራክቲስ አድርጉ። ያወጣችኋቸው ኖት ካሉ እነሱን ጀስት ማንበብ ይኖርባችኋል ማለት ነው። 31ኛ ጥያቄ ምንድነው የሚለን? which one of the following number is both perfect square and perfect cube ነው የሚለን። ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆነ ማን ነው? ይሄኛው ነው። 64 ማለት 8 ስኩዌር ነው ወይም ደግሞ 4 ኪዩብ ይሆናል። ስለዚህ ፐርፌክት ስኩዌር እና ፐርፌክት ኪዩብ ነው ማለት ነው። ሌላኛው 729ም በተመሳሳይ ፐርፌክት ኪዩብ እና ፐርፌክት ስኩዌር ቁጥር ነው። ስለዚህ እነዚህን ከያዛችሁ በቀላሉ መመለስ ትችላላችሁ። 81ኛ ምንድነው? ፐርፌክት ስኩዌር ነው አይደል? 9 ስኩዌር ነው የሚሰጠን። 100ም በተመሳሳይ 10 ስኩዌር ነው የሚሰጠን። 36ም 6 ስኩዌር ነው የሚሰጠን። ፐርፌክት ስኩዌር እና ፐርፌክት ኪዩብ ማለት ሁለቱንም የሆነ የትኛው ነው እንደማለት ነው። 32ኛ ጥያቄ ኪዩብ ሩት ኦፍ 0.001 ነው የሚለን። አሁን እዚህ ጋር ኪዩብ ሩት ስለሆነ ነምበር ኦፍ ዴሲማል ፕሌሶች እናያቸዋለን። 1 2 3 ነው። ስለዚህ ይሄ አሁን 3 ካለው ከኪዩብ ሩት ሲወጣ ስንት ሆኖ ነው የሚወጣው? 1 ዴሲማል ፕሌስ ሆኖ ይወጣል ማለት ነው። ስለዚህ ትክክለኛ መልስ የሚሆነው የትኛው ነው? ይሄኛው ይሆናል ማለት ነው። ስለዚህ አሁን ኪዩብ ሩት ላይ በደንብ ማወቅ ይኖርባችኋል። አሁን ለምሳሌ ኪዩብ ሩት ኦፍ 0.00012340 ከዛ 8 ባደርግ ከነጥብ በኋላ ስንት ነው ያለው? ወይም ስንት ዴሲማል ፕሌስ አለው? 6 ዴሲማል ፕሌስ አለው። ስለዚህ ሲወጣ ምን ሆኖ ነው የሚወጣው? ከኪዩብ ሩት ማለት ነው 2 ኖሮት ነው የሚወጣው ማለት ነው። 6 ሲካፈል ለ3 2 ኖሮት ይወጣል። ያ ማለት 0.02 ይሆናል ማለት ነው። ገብቷችኋል ብዬ አስባለሁ። ኪዩብ ሩት ጀስት ታውጡ እንደዚህ አድርጉት። ወይም ደግሞ ይሄንን ለምሳሌ አሁን 3 ጊዜ ብታባዙ 0.1 ሲባዛ 0.1 ሲባዛ 0.1 ስታረጉ 1 2 3 4 5 6 ነው የሚኖረው ማለት ነው ከነጥብ በኋላ። ስለዚህ ይሄ በጣም አይሆንም፣ እቺኛው ነው የምትሆነው ማለት ነው። በዚህ ማወቅ ትችላላችሁ። ሌላኛው ወደ ክፍልፋይ መቀየር ነው። 1/1000 ታደርጋላችሁ። የዚህ ኪዩብ ሩት ነው። የአንድ ኪዩብ ሩት 1 ነው። የ1000 ኪዩብ ሩት 10 ነው። 1 ሲካፈል ለ10 0.1 ይሆናል። ይህንን መጠቀም ትችላላችሁ፣ ግን በዚህኛው አሁን ባልኳችሁ ብትሰሩት ሞር የተሻለ ነው። 33 ዋት ኢዝ ዘ ኪዩብ ሩት ኦፍ ነው የሚለን። እችኛዋ ጥያቄ ጀስት ብዙ ጊዜ ትጠይቃለች። ኪዩብ ሩት ኦፍ 32/108 ነው የሚለን። አሁን ይህንን እንደዚህ እንደሆነ ጀስት ከኪዩብ ሩት ማውጣት አንችልም። ሶ የምታደርጉታላችሁ ታቃልሉታላችሁ፣ ከውስጥ ያለውን ማለት ነው። ኪዩብ ሩት ኦፍ እናደርጋለን። በስንት እናቃለው? በ2 ስንት ይሆናል? 16። ይሄ በ2 54 ይሆናል። አሁንም ይሄ ከኪዩብ ሩት አይወጣም። ስለዚህ አሁንም እናቃልለዋለን ማለት ነው። ኪዩብ ሩት ኦፍ እናደርግና በ2 ይሄ ስንት ይሆናል? 8። ይሄ በ2 27። አሁን ይሄ ከኪዩብ ሩት መውጣት ይችላል። ኪዩብ ሩት ኦፍ 8 3 ነው። ኪዩብ ሩት ኦፍ 8 2 ይሆናል። ኪዩብ ሩት ኦፍ 27 ደግሞ 3። ስለዚህ 2/3 ይሆናል ማለት ነው። 2/3 ዲ ይሆናል። ወይም ደግሞ አሁን እንትኖችን እያባዛችሁ ማግኘት ትችላላችሁ። አሁን እዚህ ጋር 32/108 የሚሰጠን የትኛው ነው? 3 ጊዜ አባዝታችሁት ይሄን አሁን ሲባዛ 3/2 ሲባዛ በ3/2 ብታደርጉት ሌላ ቁጥር ነው የሚሰጣችሁ። ይሄንንም ታበዛላችሁ። ሁሉንም 3 ስታበዙት ቼክ ማድረግ ይቻላል። ስለዚህ አሁን 2/3ን 3 ጊዜ ብታበዙት ሲባዛ በ2/3 ሲባዛ በ2/3 2 በ2 በ2 ስንት ይሆናል? 8/27። እዚህ ጋር ግን 32/108 ነው። ስለዚህ በሆነ ቁጥር ማብዛት እንችላለን፣ ኢኩቫላንት ፍራክሽን እንዲሆኑ ማለት ነው። በ4 ስታበዙት ይህን ይሰጣቸዋል። ወይም ኪዩብ ሩት ውስጥ አድርጋችሁ እያካፈላችሁ እዚችን እስከምታገኟት ማካፈል ይቻላል ማለት ነው። 34 ዘ ኤሪያ ኦፍ ስኩዌር ኢዝ ይለናል። 81 ሜትር ስኩዌር ቢሆን ኢትስ ሌንግዝ ኦፍ ሳይድ ኢዝ ኢኳል ቱ ነው የሚለን። ኤሪያ የስኩዌር ምንድን ነው? ኤል ስኩዌር ነው አይደል? ወይም ኤስ ስኩዌር የምንለው ነው። ያ ማለት ሳይዱን ወይም ሌንግዙ ስኩዌር ስናደርገው ኤሪያ እናገኛለን ነው። ስለዚህ የስኩዌሩ ሌንግዝ ሊሆን የሚችለው የትኛው ነው የሚለን። 27 ከሆነ 27 ሲባዛ 27 ሌላ ነው። 6 አይሆንም 9 ይሆናል ማለት ነው አይደል? ይሄን ማወቅ ትችላላችሁ በቀላሉ። ወይም ከዚህ በፊት እንዳልኳችሁ ኤሪያ ከተሰጠ ስኩዌር ሩት ውስጥ መፈለግ ነው ብያችኋለሁ። ያ ማለት ያው ሜትር ስኩዌር ከስኩዌር ሲወጣ ሜትር ይሆናል። 81 ከስኩዌር ሲወጣ ስንት ይሆናል? 9 ሜትር ይሆናል ማለት ነው። በዚህ ማወቅ ትችላላችሁ። ወይም የተሰጣችሁን አማራጭ ኤሪያ ሰጥቶ ሌንግዝ ከጠየቀ ራሱን በራሱ እያባዛችሁ 81 የሚሰጣችሁ መፈለግ። ምክንያቱም ኤሪያ ማለት ምንድነው? ሌንግዝ ታይምስ ሌንግዝ ስለሆነ የስኩዌር ማለት ነው። ስለዚህ 9 ሲባዛ 9 81 የሚሰጠን ይሄ ይሆናል ማለት ነው። ቮሊዩም ሲሆን ደግሞ ኪዩብ ሩት ትፈልጋላችሁ። ወይም ሌንግዝ ታይምስ ሌንግዝ ታይምስ ሌንግዝ አድርጋችሁ ያን የሚሰጣችሁን
ከምርጫው ላይ መፈለግ ይቻላል ነው። 35ኛ ዘ ኪዩብ ኦፍ 0.4 ነው የሚለን 0.4 ኪዩብ ሲሆን ስንት ነው ነው። ይሄ ማለት ጀስት አራትን ስንት ጊዜ ማብዛት ነው? 3 ጊዜ እናብዛለን። 4 ሲባዛ በ4 ሲባዛ በ4 እናደርግና 64 ይሆናል። ከዛ በኋላ ከዴሲማል ስንት ናት ያለች? 1። ስለዚህ 3 እንቆጥራለን ማለት ነው። 1 2 3 ነጥብ እዚህ ጋር አድርጌ 0። ስለዚህ 0.064 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ነው። እንዴት ነው ይሄን ያገኘው ካላችሁ 0.4 ሲባዛ 0.4 ሲባዛ 0.4 አይደል? አሁን ነጥብ እንደሌለ አስቡትና 4 ሲባዛ በ4 ሲባዛ በ4 ስታደርጉት 64 ይሆናል። ከኋላ ከነጥብ በኋላ ስንት ዴሲማል ፕሌስ አለ? 1 2 3። ስለዚህ 1 2 3 እዚህኛው ላይ ነጥብ አድርጋችሁ እዚህ ጋር 0 እንደዚህ ይሆናል ማለት ነው። ይሄኛው አንደኛው መንገድ ነው። ሌላኛው ወደ ክፍልፋይ ቀይራችሁ ማባዛት ትችላላችሁ። 4/10 ሲባዛ 4/10 ሲባዛ 4/10 ይሆናል። 4 ሲባዛ በ4 16 ሲባዛ በ4 64 ኦቨር 10 ሲባዛ በ10 100 ሲባዛ በ10 1000። ስለዚህ 64 ኦቨር 1000 ይሆናል ማለት ነው። ያ ማለት ይህንን ወደ ዴሲማል ስትቀይሩት 0.064 ይሆናል ነው። አይ ቲንክ በጣም ቀላል ነው። 36ኛ ምንድን ነው የሚለን? which of the following point is not satisfy the equation this one ነው። ይህንን ኢኩዌሽን ሳቲስፋይ የማያደርግ የትኛው ነው? ስለዚህ እንደዚህ በሚልበት ጊዜ ሳቲስፋይ ወይም ደግሞ ይገኛል ወይ እንደዚህ በሚልበት ጊዜ እዚህ ጋር የተሰጧቸውን ፖይንቶች መተካት ነው። የመጀመሪያው ሁሌም ኤክስ ነው፣ ቀጥሎ ያለው ዋይ ነው። ስለዚህ ዋይ ቦታ ላይ 0 ተካለው። 0 እኩል ነው 4 ሲባዛ በ0 0 እኩል ነው 4 ሲባዛ 0 0 ትሩ ነው። ስለዚህ ይገኛል ማለት ነው። ይችኛዋን ደግሞ ዋይ ስንት ነው? እዚህ ጋር 8 እኩል ነው እንልና 4 ኢንቱ 2 ኤክስ ቦታ ላይ 2 ተካው 4 ሲባዛ 2 8 8 እኩል ነው 8። ይሄም ትሩ ነው ይገኛል ማለት ነው። ከዛ በኋላ ይችኛዋን ደግሞ እንተካ 4 እኩል ነው እንላለን። ዋይ ስንት ነው? እዚህ ጋር 4 ነው። 4 ኢንቱ ኤክስ ስንት ነው? -1 ነው። ስለዚህ 4 ሲባዛ -1 -4 ይሆናል። 4 እኩል ነው -4 ይላል። ይሄ ፎልስ ነው። ስለዚህ ይሄ አይገኝም ማለት ነው። የዲ ደግሞ ቼክ እናድርገው። ዋይ ስንት ነው? 12 እኩል ነው 4 ኢንቱ 3 እናደርጋለን። 12 እኩል ነው 12 ይገኛል። ስለዚህ ይሄ ይገኛል። የማይገኘው የተባልነው ኖት ሳቲስፋይ ወይም የማይገኘው ወይም ደግሞ ሳቲስፋይ የማያደርገው ተመሳሳይ ነው። ስለዚህ ይሄኛው ሳቲስፋይ አያደርገውም ማለት ነው ይሄኛውን ኢኩዌሽን። 37ኛ ኢፍ ዘ ፖይንት ፒ a, 3 lies on the line given by the equation በዚህ ኢኩዌሽን then what is the value of a ነው የሚለው። አሁን እዚህ ጋርም ልክ እዚህ ጋር እንደሰራ ነው ሰብስቲቱት ነው የምናደርገው። 12 ኢንቱ ኤክስ ቦታ ላይ ማን እንተካለን? ኤን እንተካለን። ሲቀነስ 2 ኢንቱ 3 እኩል ነው 0 ነው የምንለው። ገብቷችኋል? እቺኛዋን ነው የምንተካ ኤክስ ኮማ ዋይ ብለን ነው ኦልዌይስ የምንወስደው። የመጀመሪያው ኤክስ ናት፣ ቀጥሎ ያለችው ዋይ ናት። ስለዚህ ኤክስ ማለት ኤ ታካው ኤክስ ላይ ዋይ ላይ ደግሞ 3 ታካው። ስለዚህ እናገኘው 12 ኤ ሲቀነስ 6 እኩል ነው 0 ይሆናል። 12 ኤ እኩል ነው እቺን ከእኩልነት ስናሻግራት 6 ይሆናል። ስለዚህ ለ12 ይሄንም ለ12 እናካፍላለን። ኤ እኩል ነው 6 ኦቨር 12 ይሆናል። ይሄን ደግሞ ስናቃልለው በ6 1 ኤ በ6 2። ስለዚህ መልሱ ምን ይሆናል? 1 ሁለተኛ ይሆናል ማለት ነው። 38ኛ በጣም ቀላል ጥያቄ ነው። what is the solution set of the inequality እዚህ ጋር የተሰጠን አለ። የዚህ ኢኒኳሊቲ ሶሉሽን የትኛው ነው ነው? in the set of ምንድን ናቹራል ነምበር ብሎናል። ሶ ይሄኛውን በምንድን ነው የምንሰራው? በክሮስ መልቲፕላይ ማለት ነው፣ ወይም ክሪስ ክሮስ በማድረግ መስራት እንችላለን። በ15 በ15 ማብዛት ይቻላል፣ ግን ክሪስ ክሮስ ብታደርጉት የተሻለ ነው። 5 ሲባዛ በኤክስ ምን ይሆናል? 5ኤክስ ይሆናል። 5 ሲባዛ በ1 ፕላስ 5 ይሆናል ግሬተር ዛን 3 ሲባዛ በ2 ኤክስ ምንድነው? 6 ኤክስ ይሆናል ማለት ነው። ስለዚህ የመጀመሪያው እቺኛዋን 6 ኤክስ ወደዚህ አምጥቼ እቺውን መውሰድ እችላለሁ። ያ ማለት 5 ኤክስ ማይነስ 6 ኤክስ ግሬተር ዛን ማይነስ 5 ይሆናል። እቺ ፕላስ ስለሆነች ከእኩልነት ስትሻገር ማይነስ ትሆናለች። 5 ኤክስ ማይነስ 6 ኤክስ ደግሞ ምንድነው? ማይነስ ኤክስ ይሆናል ግሬተር ዛን ማይነስ 5 ይሆናል። ስለዚህ ይሄንን ደግሞ ለኔጌቲቭ ስናካፍለው አንድ ማወቅ ያለባችሁ በኔጌቲቭ በምናካፍልበት ጊዜና በኔጌቲቭ በምናባዛበት ጊዜ ግሬተር ዛን ከነበረ ምን ይሆናል? ሌዛን ይሆንና 5 ይሆናል። ስለዚህ ኤክስ ሌዛን 5 ከ5 የሚያንሱ ማለት ደግሞ መልሱ ዲ ይሆናል ማለት ነው። 5ን አይጨምርም። ስለዚህ 1 2 3 4 ይሆናል። ኢን ዘ ሴት ኦፍ ናቹራል ነምበር። ኢን ዘ ሴት ኦፍ ሆል ነምበር ቢሆን ኖሮ ደግሞ 0 1 2 3 4 ብለን እናስቀምጥ ነበረ። ሌላኛው መንገድ ምንድነው? እቺኛዋን ኤክስን 5 ኤክስን ወደዚህ እንወስዳታለን። የዛኔ ምን ይሆናል? 5 ግሬተር ዛን 6 ኤክስ ማይነስ 5 ኤክስ ይሆናል።
5 ግሬተር ዛን ኤክስ ይሆናል። ይሄ ማለት ደግሞ ኤክስ ምን ማለት ነው? 5 ከኤክስ ይበልጣል ማለት ኤክስ ምንድን ነው? ከ5 ያንሳል ማለት ነው። ስለዚህ ተመሳሳይ መልስ እናገኛለን ማለት ነው። ተመሳሳይ የኢኒኳሊቲ ጥያቄ አለ። ዘ ሶሉሽን ሴት ኦፍ ይለናል እዚጋ 2x - 5 ሌስ ዛን ኤክስ ፕላስ 1 ኢን ዘ ሴት ኦፍ ምንድን ራሽናል ነምበር ነው እዚጋ። ሶ በተመሳሳይ 2x እናደርግና ማይነስ ኤክስ ሌስ ዛን እናደርጋለን አንድ ይችኛዋ -5 ነበረች ከኩነስ ስትሻገር ፕላስ 5 ትሆናለች ማለት ነው። 2x ሲቀነስ ኤክስ ምንድን ነው? ኤክስ ሌስ ዛን 1 ሲደመር 5 6። ስለዚህ ሶሉሽኑ ምን ይሆናል? ኤክስ ሰች ዛት ኤክስ ሌስ ዛን 6 አይደል? እዚጋ ግሬተር ዛን ምናምን ይላል እሱ አይሆንም። ስለዚህ ይችኛዋ ትሆናለች ማለት ነው። ለምንድን ነው እዚጋ ያልተገለበጠው? በኔጌቲቭ አይደለም ያባዛ ነው ወይም ያካፈል ነው። አሁን እዚጋ 2x ሲቀነስ ኤክስ መጣለን። ማይነስ ኤክስ መጥቶ ቢሆን ኖሮ ለማይነስ ስናካፍል ወይ ስናባዘው ይሄ ይገለበጥ ነበረ። ግን እዚጋ አዚቲስ ይሆናል ማለት ነው። የመጨረሻው ጥያቄ ጀስት ኮመንት ላይም የጠየቃችሁን ጥያቄ አለ፣ እሱንም እንሰራላችኋለን። ዘ ሰም ኦፍ ዘ ኤጅ ኦፍ ዘ ማዘር ኤንድ ሄር ዳውተር ኢዝ 68። የመጀመሪያዋን ይችኛዋን ነው የምጽፉ። ማዘር ሲደመር ዳውተር እኩል ነው ስንት ነው? 68 የምትለዋን አንድ እናወጣለን። ከዛ በኋላ ደግሞ ሁለተኛ ሌላ ስቴትመንት ይሰጣቸዋል። ዘ ማዘር ኢዝ ማትስ ላይ ኢዝ ከተባለ እኩል ነው ኢዝ 22 ይርስ ኦልደር ዛን ሄር ዳውተር ከልጇ በስንት ትበልጣለች? በ22 ዓመት ትበልጣለች ነው። ዘን ሃው ኦልድ ኢዝ ሄር ማዘር የእናቷ እድሜ ስንት ነው? ሶ በጣም ቀላል ነው። አሁን እዚህ ጋር ሰብስቲቲዩሽን ነው የምንጠቀመው። ኤም ቦታ ላይ ምን መጠቀም እችላለሁ? ዲ ሲደመር 22 ማለት እችላለሁ። ዲ ሲደመር 22 ሲደመር ዲ እኩል ነው 68። አሁን ይችኛዋ ማለት ኤም ማለት ናት አይደል? ኤም ማለት ይሄ ነው። ስለዚህ ይህን ማድረግ ምንም የተለየ ነገር የለውም። ዲ ሲደመር ዲ ምንድነው? 2 ዲ እኩል ነው እናደርግና 68 ሲቀነስ እችን ከእኩልነት ሳሻግራት 22 ይሆናል። 2 ዲ እኩል ነው 8 ሲቀነስ 2 6 ነው። 6 ሲቀነስ 2 4 46 ሲካፈል ለ2 ሲካፈል ለ2 እናደርጋለን። ዲ ስንት ይመጣል? 23 ይመጣል። ይሄ 23 የልጇ እድሜ ነው እንጂ የእናቷ እድሜ አይደለም። ስለዚህ የእናቷን እድሜ ለማግኘት ኤም እኩል ነው እንልና 23 ሲደመር 22 እናደርጋለን። ኤም እኩል ነው ስንት ይሆናል? 45 ይሆናል ማለት ነው አይደል? 3 እና 2 5 2 እና 2 4 45። ስለዚህ መልሱ ኤ ይሆናል ማለት ነው። ሌላው የሚጠይቀው ጥያቄ ምንድን ነው? ለምሳሌ ዘ ማዘር ኢዝ 3 ታይምስ ሄር ዳውተር ኢን 3 ይርስ ወይም ይሄ እንዲለያይልን 5 ይርስ እንበለው ወይም 6 ይርስ ላድርገው። ይሄ 6 ይርስ ቢባልና ሃው ኦልድ ኢዝ ሄር ማዘር ቢባል እንዴት እንሰራለን የሚለውን አሳያችኋለሁ። የመጀመሪያው ይሄኛው አዚቲዝ ነው። ምንም የዚህ ጋር የተቀየረ ነገር የለም አይደል? ኤም ሲደመር ዲ እኩል ነው 68 የሚለው እንዳለ ነው። ይችኛዋ ግን ትቀየራለች። አሁን ይችኛዋን ስጽፉ ነው ብዙዎች የሚከብዳችሁ። እሷን በደንብ ተከታተሉ። ዘማዘር ኢዝ ኤም ኢዝ እንላለን 3 ታይምስ ሄር ዳውተር። አሁን ኤም እኩል ነው ብዙ ተማሪ 3 ዲ ይለውና ኤክስ ይሆናል። አሁን ሄር ማዘር ኢዝ 3 ታይምስ ሄር ዳውተር ብቻ አልተባልንም። ኤን ምን ተብለናል? 6 ይርስ በ6 ዓመት ውስጥ ወይም ደግሞ ይሄውን ፊውቸርን ነው የምንጠቀመው። ስለዚህ ምንድነው የምታደርጉት? ኤም ሲደመር 6 ነው የምትሉ እኩል ነው 3 ኢንቱ ዲ ሲደመር 6 ነው የምታደርጉት። ከኋላ ኤም ሲደመር 6 እኩል ነው 3 ዲ ሲደመር 3 ሲባዛ 6 ስንት ነው? 18። ከዛ ኤም እኩል ነው 3 ዲ ሲደመር 18 ሲቀነስ 6 ይሆናል። ኤም እኩል ነው 3 ዲ ሲደመር ስንት ይሆናል ማለት ነው? ይሄ 12 ይሆናል። ስለዚህ አሁን እዚች ቦታ ላይ እችን 12 ነው የምተካ ማለት ነው። ሶ ምን ይሆናል? 3 ዲ ሲደመር 12 ሲደመር ዲ እኩል ነው 68። 3 ዲ እና ዲ ደግሞ ሲደመሩ ስንት ነው የሚሆነው? 4 ዲ ይሆናል እኩል ነው 68 ሲቀነስ 12 ይሆናል። 4 ዲ እኩል ነው ይህ ስትቀንሱ ስንት ይሆናል? 8 ሲቀነስ 2 6 ከዛ 6 ሲቀነስ 1 5 ከዛ ኦቨር 4 እናደርጋለን። ይሄ በዚህ ጣፋና ዲ እኩል ነው በሁለት ማቃለል እንችላለን። 28 ኦቨር ስንት ይሆናል? 2 አይደል? ከዛ በኋላም በሁለት ማቃለል እንችላለን። በሁለት 14 ይሆናል ማለት ነው። ስለዚህ ሄር ዳውተር እድሜዋ ስንት ነው? 14 ይሆናል ማለት ነው። ስለዚህ የእናቷ እድሜ ስንት ነው የሚሆነው ማለት ነው? የእናቷን እዚህ ጋር ተክተን ማግኘት እንችላለን፣ ግን እዚችኛዋ ላይ ብተኩት የተሻለ ነው። ኤም ሲደመር 14 እኩል ነው 68 እንልና ኤም እኩል ነው 68 ሲቀነስ 14። ስለዚህ
ኤም እኩል ነው 8 ሲቀነስ 4 4 6 ሲቀነስ 1 5 ማለት 54 ይሆናል ማለት ነው የእናቷ እድሜ። ስለዚህ በዚህ መንገድ በቀላሉ መስራት ትችላላችሁ። ስለዚህ ከእናንተ የሚጠበቀው ይችኛዋን ማውጣት ላይ ነው መጠንቀቅ ያለባችሁ። ለምሳሌ አሁን ደግሞ እንደዚህ ቢሆን 3 ታይምስ ዘ ማዘር ኢዝ 3 ታይምስ ሄር ዳውተር ኢን 6 years ago ቢላችሁ ደግሞ ማለት ወደ ኋላ መለሰ ማለት ነው። ስለዚህ እቺ ማይነስ ታደርጓታላችሁ፣ እቺንም ማይነስ ታደርጓታላችሁ። ያ ማለት ኤም ማይነስ 6 እኩል ነው 3 ኢንቱ ዲ ማይነስ 6 ትላላችሁ ማለት ነው። አፍተር 5 years አፍተር 3 years አፍተር እንደዚህ years ሲላችሁ ፕላስ ማድረግ ነው በቃ። ከዛ በኋላ ሶልቭ ታደርጉና ልክ እንደዚህኛው አይነት ሲሆንላችሁ ያቺኛዋን የመጀመሪያዋ ላይ ወስዳችሁ ትተካላችሁ። ከዛ በኋላ እድሜውን ማግኘት ይቻላል ማለት ነው። በጣም ቀላል ነው። አሁንም ከከበዳችሁ ጀስት ኮሜንት ሴክሽን ላይ ጻፉልንና ቴሌግራም ዩዘር ኔም እናስቀምጣለን። ከዛ በቴሌግራም ላይ ሰፖርት ማድረግ እንችላለን፣ ምክንያቱም ያላችሁ ጊዜ ትንሽ ስለሆነ ማለት ነው። 8ኛ ክፍል ሆናችሁ አብራችሁን የቆያችሁ አይ ቲንክ ማትስ ላይ በጣም አሪፍ ውጤት እንደምታስመዘገቡ ሙሉ ተስፋ አለን። ሙሉ ቪዲዮዎችን ያያችሁ ገበታ አካዳሚ ላይ ያለ ሌክቸር ቪዲዮዎች፣ ኤስኤስሲቲ ላይ ያለ እንዲሁም ኦንቱ ቱቶር ላይ የተወሰኑ ቪዲዮዎች ሰርተናል። እነዚህን ያያችሁ ተማሪዎች 8ኛ ክፍል ሚኒስትሪ ማትስ ላይ በጣም አሪፍ ውጤት እንደምትሰሩ ባለሙሉ ተስፋ ነን። አብራችሁን ስለቆያችሁ እንዲሁም ስለተሳተፋችሁ ቪዲዮንም ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ ኮመንት አስተያየትም ለምጽፉልን ከልብ እናመሰግናለን። አሪፍ ውጤት ሰርታችሁ በቀጣይ 9ኛ ክፍል ላይ በማትስ እና በፊዚክስ እንደምንገናኝ ሙሉ ተስፋ አለን። በርቱ፣ ተረጋግታችሁ ስሩ፣ ጊዜያችሁን በአግባቡ ተጠቀሙ፣ አትደንግጡ። በጣም ቀላል ነው። አሪፍ ውጤት ለመስራት በደንብ ያው መስራት ይኖርባችኋል። ከ95 ከ92 94 በላይ ያመጣችሁ ጀስት የኛን ቪዲዮ ስትከታተሉ የነበራችሁ ኮንታክት እናደርጋችኋለን። ጀስት እናንተም ቴሌግራም ላይ ኮንታክት አድርጉናላችሁ ብለን ተስፋ እናደርጋለን። ስለዚህ ይህን ይመስላል ማለት ነው። አሁን ያላችሁ ጀስት 2-3 ቀን ነው ጀስት በተለይ ለ2018 ተፈታኞች ማለት ነው። ስለዚህ ይችን ጊዜ ጀስት ማስተዋሻ ጊዜ ነው የምታደርጓት። ምንድን ነበር ያጠናሁት፣ ምን ነበር የያዝኩት፣ ጥያቄዎች እንዴት ነበር መስራት ያለብኝ ምናምን እያላችሁ ጀስት አእምሯችሁን እንዲያስብና ጀስት እንዲያስተውስ ማድረግ ነው። ከዛ በኋላ ልክ ፈተና ላይ ቁጭ ስትሉ ምን ነበር የተማርኩት፣ እንዴት ነበር እንደዚህ ያለውን ጥያቄ ምሰራ ምናምን እያላችሁ ጥያቄዎችን በደንብ መስራት ትችላላችሁ። በጣም ቀላል ነው ስታዩት፣ በጣም ቀላል ነው። እየተደጋገመ አለ ካያችሁት። አሁን ከሰራ ነው ራሱ ወይ ቁጥር ብቻ ተቀይሮ ወይ የሆነ ነገር ተቀይሮ ምናምን ነው የሚመጣውና እነዚህም በደንብ ፕራክቲስ አድርጋችሁ አሪፍ ውጤት ሰርታችሁ በድል እንደምንገናኝ ተስፋ እናደርጋለን። አብራችሁን ስለቆያችሁ በድጋሚ በጣም ነው የምናመሰግነው። ያልገባችሁ ምናልባት በጣም ይችን ሳላውቃት ፈተና መቀመጥ የለብኝ የምትሏት ነገር ካለች ኮመንት ሴክሽን ላይ ጀስት የሆነ ሀሳብ ጻፉልን። ከዛ ቴሌግራም ዩዘርኔም እንሰጣችኋለን። ከዛ በኋላ ጀስት እዛች ጋር ያችን ፖይንት ብቻ ማለት ኢንዲቴል ለማስረዳት ትንሽኛም ቢዚ ስለሆን ይከብደናል፣ ግን ያችን ፓርት ላይ እንደዚህ አድርገን የምሰራው እያልን ቶሎ በቮይስም እየጻፍንም የምንልክላችሁ ይሆናል ማለት ነው። ጀስት ጊዜ ብዙ አታጥፉ። ሌሎችንም ጥያቄዎች ስትሰሩ በደንብ አስተውላችሁ መስራት ነው። ጀነራል ሳይንስንም፣ አማርኛ፣ እንግሊዝኛ፣ ሶሻል፣ ሲቲዘን እነዚህን ስትሰሩ ጀስት እያያችሁ ጥያቄውን በደንብ ማንበብ። አሁን ብዙ ተማሪ የምትሸወዱ ደግሞ ጥያቄውን አታነቡ። አሁን ለምሳሌ እዚህ ጋር ራሱ ሃው ኦልድ ኢዝ ሄር ማዘር እያላችሁ ጀስት የልጅቷን እድሜ የምታስቀምጡ ትኖራላችሁ። በቃ 23 እንደመጣላችሁ 23 ሲ ልትሉ ትችላላችሁ። እና ጥያቄ በደንብ አንብቡ። ጠፍቷችሁ ሳይሆን አንዳንዴ ሚስ የምታደርጉት ስለምትቸኩሉና ጀስት አንደርስታንድ ሳታደርጉ ስለምትሄዱ ነው። ሰርታችሁ ከጨረሳችሁ በኋላ ራሱ ጥያቄውን ማየት ምን ነበር የጠየቀኝ፣ ኦኬ ሃው ኦልድ ኢዝ ሄር ማዘር፣ ኦኬ እናቷን የጠየቀኝ እኔ እኮ የልጇን ላደርግ ነበር ብላችሁ እንደገና ማስተካከል ትችላላችሁ ማለት ነው። ስለዚህ በጣም ፍጥነትን በጣም አያስፈልግም፣ ሰርታችሁ ቼክ ማድረግ። ምክንያቱም አንዳንዴ ምርጫዎች ላይ የሚሰጡት ተማሪዎች ተሰስተው እንደዚህ ቢሰሩት እንደዚህ አይነት መልስ ይመጣላቸዋል። ስለዚህ ይህን ይሉታል ተብሎም ይታሰባል። አሁን 23 እዚህ ጋር የገባችሁ ለዛ ነው። የልጅቷ 23 ስለሚመጣ ኦኬ 23 ይሉታል ተብሎ እዚህ ጋር ትገባለች። ብዙ ተማሪ 23 ልክ እንደመጣለት 23 ይላል። ግን 23 ሳይሆን ጀስት የእናቷን የተጠየቀ ብሎ ማስተዋል ያስፈልጋል ማለት ነው። ስለዚህ ሰብስክራይብ አድርጉ። ዩቲዩብ ቻናላችን ሶስቱም ይጠቅማቸዋል። በተለይ ገበታ አካዳሚ እና ኦንቱ ቱቶር በጣም ይጠቅማቸዋል። ስለዚህ እነዚህን ሰብስክራይብ አድርጉ። ሌሎችንም ጀስት ወደፊት እንሰራለን። ክረምት ላይ ደግሞ ማወቅ ያለባችሁ ነገር ሲኖር እነሱን ስኪል ፓዝ ላይ ፖስት የምናደርግ ይሆናል። ቴሌግራማችን ላይ ጀስት ጆይን ያደርጋችኋላችሁ። እሱን ጀስት በደንብ ፎሎ አፕ አድርጉ። ዊሽ ኦል ዘ ቤስት ዊሽ ኤ ጉድ
ቤስት ሬዛልት ኖት ኦንሊ ጉድ ቤስት ሬዛልት። ያ አሪፍ ውጤት ሰርታችሁ በተለይ ማትስ ላይ ያው እንደምታኮሩን ተስፋ እናደርጋለን። በደንብ ተረጋግታችሁ ስሩ። በጣም አሪፍ ውጤት ነው የምትሰሩት። በተለይ ሙሉ ቪዲዮ ያያችሁ ገበታ አካዳሚ ላይ ኤስኤስሲቲ ላይ ኦንቱ ቱቶር ላይ ያያችሁ አምሹር አሪፍ ውጤት ነው የምትሰሩት። እንዳልኳችሁ ግን ጥያቄው ምንድን ነው የሚለውን መረዳት በደንብ ይኖርባችኋል። አብራችሁን ስለቆያችሁ በሀሳብም ቪዲዮን ላይክ በማድረግም ሌሎችም እንዲያዩት በማድረግ እንዲሁም ሀሳብ አስተያየታችሁን በመጻፍ አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። በቀጣይ 9ኛ ክፍል ላይ ደግሞ በማትስና በፊዚክስ በደንብ ሳፖርት እናደርጋችኋለን። 9ኛ ክፍል ላይ በድል እንገናኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ፣ መልካም እድል። ቴንኪዩ